17 ካሬ ነው። አጠቃላይ ዋጋው 3,600,000 ብር ነው። 36,000 ብር ከፍሎ እስከ አንድ ወር ድረስ የዛ ሱቅ ባለቤት መሆን ይችላል። ምንም ሳይጨናነቅ እንግዲህ እዚሁ ስፖርቱን እየሰራ እዚሁ እየኖረ ታችም ደግሞ ሾፒንግ ሴንተር አለው። ይሄ እኛ አፓርትመንት ያለበት ቦታን እንደምታዩ ከጎኑ ቫቲካን ኤምባሲ አለ፣ ከጎኑ ደግሞ ኢንዶኔዥያን ኤምባሲ አለ፣ ከጀርባችን ደግሞ ዩኤን አለ፣ ከጀርባው ደግሞ ሞዛምቢክ ኤምባሲ አለ። እዚህ በምኖርበት ቦሌ ቡልቡላ ላይ ጀንበሮ የተባለ በጣም ትልቅና ውብ ሪል ስቴት ይገኛል። የዚህን ሰፈር ስም የቀየረ እና በዚህ ጋር ሳልፍ ሁል ጊዜ ቤቶቹ ምን ይመስሉ ይሆን እያልኩኝ ጥያቄ ይፈጥርብኝ ነበር። ዛሬ ግን እዚህ ላዩ ተገኝቻለሁ። ስለዚህ አብራችሁን ጎብኙ። እኔ ኑሃሚን ነኝ። ፕሮግራማችን ደግሞ ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንዴት ነሽ? እዚህ ሰፈሬ ነው ቡልቡላ እና ሁሉ ጊዜ በዚህ ጋር ሳልፍ እነዚህን አፓርትመንቶች ቢልዲንጎች እያየሁኝ ሁሌ በቃ ጥያቄ ይፈጥርብኛል። እስቲ ይሄንን ሪል ስቴት ገብቼ ባየው ቤቶቹ ምን ይመስላሉ የሚልና ዛሬ አየዋለሁ ብዬ ነው እዚህ የተገኘሁት። በቅድሚያ እስቲ ራስን አስተዋውቀን እና ጀንቦሮ ላይ ያለህን የስራ ድርሻ ለእኔና ለተመልካቾች። ኦኬ እንግዲህ እንኳን ደህና መጣሽ። ካሳሁን እባላለሁ። የጀንቦሮ ሪል ስቴት የሽያጭ አማካሪ ነኝ። ከዚህ በመቀጠል ደግሞ እስቲ ስለ ጀንቦሮ ሪል ስቴት ባክግራውንድ እንዴት ታሰበ፣ እንዴት ተመሰረተ፣ የተወሰነ ነገር። እንግዲህ ጀንቦሮ ሪል ስቴት የተመሰረተው በሪል ስቴቱ ዘርፍ 2012 ነው በኢትዮጵያን አቆጣጠር። ከዛሬ 5 ዓመት በፊት ነው የተመሰረተው። ከዛ በፊት ግን ሁለት እህት ኩባንያዎች አሉት፣ ጉበርና እንዲሁም ደግሞ ውድበር የሚባሉ ድርጅቶች አሉት። እነዚህ ድርጅቶች በኮንስትራክሽን ዘርፍ ነው የሚሰሩት። አንደኛው በጠጠር ማምረት ስራ ነው የሚሰራው፣ አንደኛው ደግሞ በኮንክሪት የማምረት ስራ የሚሰራ ድርጅቶች ናቸው እነዚህ ሁለቱ ድርጅቶች። ግን በሪል ስቴቱ ዘርፍ ግን የመጣ ነው ከዛሬ 5 ዓመት በፊት ነው 2012 ላይ ማለት ነው። ሶ በእነዚህ ዓመታት ውስጥ ደግሞ አሁን አዲስ ፕሮጀክት ሳር ቤት ላይ ጀምረናል። እሱን ሳይጨምር እዚሁ 93 ማዞሪያ ላይ 5 ሳይቶችን ገንብተናል ማለት ነው። 5 ሳይቶችን ገንብታችኋል በዚህ አጭር ጊዜ ውስጥ? ከ5ቱ ሳይት ደግሞ 3ቱን ሳይቶች ሙሉ ለሙሉ ግንባታቸውን አጠናቀን የተናጠል ካርታ ማዘጋጅተን ለደንበኞች አስረክበናል። አፓርትመንቶች ብቻ አይደሉም፣ ሱቆችም አላቸው። እነዚህን ለደንበኞች ያስረከብናቸው ሳይቶች ናቸው በዚህ 5 ዓመት ጊዜ ውስጥ። 3ቱን ሳይቶች በ5 ዓመት ጊዜ ውስጥ ማለት ነው። በጣም አጭር የሚባል ጊዜ ነው እንግዲህ ሁላ ሰርቶ ለማስረከብ። ኢምፕሬሲቭ የሆነ ነገር ነው። ሁለቱን ሳይቶቻችን ደግሞ አሁን በቅርብ የምናስረከባቸው ናቸው። በመጠናቀቅ ላይ ያሉ ናቸው። የተናጠል ካርታ ተዘጋጅቶላቸዋል። ኦልሬዲ አሁን እነሱን በቅርብ የምናስረከባቸው ናቸው ማለት ነው። ስለዚህ እዚህ 93 ማዞሪያ ላይ ጀንቦሮ ሪል ስቴት በ5 ዓመት ጊዜ ውስጥ 5 ሳይቶችን ገንብቷል። ከ5ቱ ደግሞ 3ቱ ለደንበኞች አስረክቧል። ሁለቱን ደግሞ በቅርብ የሚያስረክባቸው ናቸው ማለት ነው። ስለዚህ ዝም ብዬ አይደለም ማለት ነው የተደመምኩት በዚህ ጋር ያለው። ዝም ብለሽ አይደለም። የሚመችሽ ከሆነ ለደንበኞች ገንብተን ያስረከብናቸውን አፓርትመንቶች ላሳይሽ እችላለሁ። በጣም ደስ ይለኛል። ለማየት ነው የመጣሁት ሲጀመር። እንደዛ ከሆነ እኔ ላሳይሽ። እና ኑሃሚን እንግዲህ እንደነገርኩሽ ጀንቦሮ ሲባል የቡልቡላ ድምቀት ነው። በ5 ዓመት ጊዜ ውስጥ እንግዲህ የገነባናቸው እነዚህ ሳይቶች ናቸው። የመጀመሪያው የገነባ ነው ይሄኛው ነው። ሮያል ቪው ይባላል። ሁለት ብሎኮች ኮኔክት አድርገው ነው። አጠቃላይ G+10 ነው። ከ3ኛ ጀምሮ ቲፒካሊ አፓርትመንቶች ናቸው። ከ3ኛ ድረስ ያሉት ግን ሾፖችና ጂም እና ስፓ ነው ያለን። ግራውንዱ እንደምታዩ ሱቆች ናቸው ነዋሪዎች የሚጠቀሙበት፣ እንዲሁም ደግሞ የአካባቢው ሰው የሚጠቀምበት ሱቅና እዚሁ ህንጻ ላይ። ስለዚህ ጂም እና ስፓ አለ ማለት ነው። እዚሁ ህንጻ ላይ እንደምታዩ ጂም እና ስፓ አለ። ጂም እና ስፓ ነዋሪዎች የሚጠቀሙበት ነው ማለት ነው። ሌላኛው ደግሞ ሁለተኛው አፓርትመንታችን ያኛው ነው። ኤክስኪዩቲቭ አፓርትመንት ይባላል። በተመሳሳይ መልኩ G+10 ነው። G+10 ነው። አጠቃላይ 1200 ካሬ ሜትር ላይ ያረፈ ነው። እስከ ሁለተኛ ድረስ ኮሜርሻል ነው። ከሁለተኛ ጀምሮ ደግሞ ያሉት ሁሉም ቲፒካሊ አፓርትመንቶች ናቸው ማለት ነው። መኖሪያ ቤቶች ልክ እንደዚህኛው ማለት ነው። ሶስተኛው ደግሞ ያኛው ቢጫው አፓርትመንት ነው። እሱም አጠቃላይ 5025 ካሬ ሜትር ላይ ያረፈ አፓርትመንት ነው። እነዚህ 3ቱን አፓርትመንቶች ሙሉ ለሙሉ ግንባታቸውን አጠናቀን ዲጂታል የተናጠል ካርታ ማዘጋጅተን በዚህ በ5 ዓመት ጊዜ ውስጥ ለደንበኞች ያስረከብናቸው አፓርትመንቶች ናቸው። በ5 ዓመት ውስጥ ማለት ነው። ሌላም አሉ። እዛ ጋር የምታያቸው ሁለቱ አፓርትመንቶች ደግሞ በቅርብ የምናስረክባቸው አፓርትመንቶች ናቸው። በተመሳሳይ አንደኛው 1200 ካሬ ሜትር ላይ ያረፈ ነው። አንደኛው ደግሞ 625 ካሬ ሜትር ላይ ያረፈ ነው። ዲጂታል የተናጠል ካርታ ማዘጋጅተናል። በቅርቡ የምናስረክባቸው አፓርትመንቶች ናቸው ማለት ነው። እያለቁ ያሉ ናቸው። እንግዲህ የሚያምሩት ከተማውን ራሱ ቡልቡላን ድምቅ ነው ያደረጉት እና ይሄን ይመስላል ያለው ነገር። ውስጥ ገብቼ አፓርትመንቶቹን ባሳይሽ ጥራታቸውን ደስ ይለኝ ነበር፣ ግን ሙሉ ለሙሉ ሽያጭ ስለጨረስን ከፕራይቬሲ አንፃር
ምናልባት ግን ነዋሪዎች የሚጠቀሙበትን አሚኒቲዎች ጂሙን ምናምን ላሳይ ይችላል። ምናልባት ፈቃደኛ ቆይ ደስ ይለኛል። ስለዚህ አሁን ውስጥ ልናይ ነው ማለት ነው። አሁን የምናየው እንግዲህ ጂምና ስፓው ነው። ሙሉ ለሙሉ ነዋሪዎች የሚጠቀሙበት ነው። አሚኒ እንግዲህ ይሄኛው ዋናው የጂሙ ዋና መግቢያ ነው። እንደምታየው እዚህ ጋር ሴኩሪቲ አለን። ሶፊ ዝልፍ እሺ፣ በጣም ነው የሚያምረው መግቢያው፣ ርዝመቱ፣ ስፋቱ እዚህ ጋር ራሱ ያለው ነገር ሲታይ በጣም ነው የሚያምረው። በጣም ነው የሚያምረው። እኛም በጣም ተጠንቅቀን የሰራ ነው። አንደኛ ላይ ነው ያለው ጂሙ። ከዛ ደግሞ የራሱ ደግሞ ስፓ አለው። ስፓው የሴቶችም የወንዶችም ለብቻ አላቸው። በጣም የሚያምረው የበለጠ ደግሞ ስታዩ ታዩዋለሽ። በቃ ጓጉቻለሁ እኔም ለማየት። እሺ ነው እንግዲህ ኑሐሚን ደግሞ ይሄኛው ደግሞ ሌላው መግቢያችን ነው። እንግዲህ ግዴታ ወይ ፌስ ሪኮግኒሽን ያስፈልገናል ወይም ደግሞ አሻራ ያስፈልገናል። ኦኬ፣ በእነዚህ ነው ማለት ነው እንደ ሴኩሪቲ ይሄን አልፈን ነው የምንገባው። እኛ እንግዲህ አባል ስላልሆነን ያው እሷ ናት የምትተባበረን እንግዲህ። እሺ፣ በጣም ኢምፕሬሲቭ የሆነ ነገር ነው በነገራችን ላይ። ጂሙ እንግዲህ ጂሙ በጣም ሰፊ ነው። በጣም ነው የሚያምረው። ቴንኪው። በጣም ያምራል። እንግዲህ እንደምታየው ማቴሪያሎቹ እንዳለ ከኢምፖርትድ በሆኑ ማቴሪያሎች ናቸው ያስገባናቸው። እንደምታያቸው በጣም የሚያምር ጂም። ስፋቱ ደግሞ በጣም ብዙ ከስተመሮችን የሚቀበል የሚይዝ አይነት ነው እና ኢምፕሬሲቭ ነው በጣም። ነዋሪው በቃ ፈታ ብሎ ምንም ሳይጨናነቅ እንግዲህ እዚሁ ስፖርቱን እየሰራ እዚሁ እየኖረ ታችም ደግሞ ሾፒንግ ሴንተር አለው። ሁሉንም በአንድ ማለት ነው። በጣም ደስ የሚል ነገር ነው። ያምራል በጣም። ይሄኛው ደግሞ ስፓችን ነው። እዚህ ጋር ሞሮኮ አለ። ሞሮኮ ወደዚህ ነው። ይሄኛው ሞሮኮ ነው። እዚህ ጋር ደግሞ እንደምታዩ ሰፋ ያለ ልብስ መቀየሪያ ሎከሮች አሉ። ሎከሩ ነው። ይሄኛው እንዳለ ሎከሮች ናቸው። በዚህኛው ጋር ደግሞ ሳውና ይሄኛው እጅግ በጣም ነው ስፔሱ የሚያምረው። እኔ ራሱ ግቢ እያለኝ ነው። እና ካሳሁን አሁን አይቼ የወጣሁት ነገር ጂም ስፓም በጣም ነው የሚያምረው። ለእኔም ለተመልካቾቻችንም እንግዲህ እዚህ ቢልዲንግ ላይ ወይም የእናንተን ሪል ስቴት ላይ መኖር ለሚፈልጉ እንዴት ነው አሁን ያለው አማራጭ? ሽያጭ ጨርሳችኋል ወይንስ አለ? እንዴት ነው ባለቤት መሆን የሚቻለው? ኦኬ እንግዲህ ቴንኪው ስለሰጠሽን ነገር። ግን ምንድነው አሁን እዚህ ቢልዲንግ ላይ እንዲሁም ደግሞ ሶስቱ ቅድም ያሳየሁሽ አፓርትመንቶች ላይ ሙሉ ለሙሉ ሽያጭ ጨርሰናል። ሙሉ ለሙሉ ለደንበኞች አስረክበናል። የሰነድ ካርታ ማዘጋጅተን ሙሉ ለሙሉ ለደንበኞች አስረክበናል። ግን አሁን ጀምቦሮ ሪል ስቴት ከሚታወቅበት ከ93 ማዞሪያ ወጥቶ አሁን ደግሞ ሳር ቤት ቫቲካን ኤምባሲ ላይ አጠቃላይ 5000 ካሬ ሜትር ላይ የሚያርፍ ዘመናዊ አፓርትመንቶችና ግራንድ ሞሎችን ከዚህ በበለጠ መልኩ ደግሞ እየገነባ ይገኛል። ሌላ ሎኬሽን ላይ ሳር ቤት ላይ ማለት ነው። ሰው ምናልባት እስቲ እሱን ደግሞ የእጅ ላሳይሽና እዛ ደግሞ ምናልባት የምትወጃቸው ነገሮች ስለሚኖሩ እሱን ሄደን እናያቸው። እዛ ደግሞ በጣም ደስ ይለኛል። እንዴት እሺ ካሳሁን፣ እንግዲህ ከ6ቱ ሳይቶቻችሁ ውስጥ አንደኛው ሳር ቤት ያለው ሳይታችሁ ላይ ነው አሁን የምንገኘው። ቅድም ቦሌ ቡልቡላ ላይ ነበር እንግዲህ በሽያጭ አልቀዋል ብለኸኛል። አሁን ደግሞ እዚህ በግንባታ ያለው የሳር ቤቱ ሳይታችሁ ላይ መተናል። እስቲ ዲቴል የሆነ ኢንፎርሜሽን ለእኔና ለተመልካቾቼ እንድትሰጠን ነው። እንግዲህ መልካም። እንግዲህ ያው ጀምቦሮ እንግዲህ አሁን ከቡልቡላ ወጥቷል። ሳር ቤት ቫቲካን ኤምባሲ አጠገብ ነው እንግዲህ እየገነባ የምንገኘው። እንደምታዩ ግዙፍ የሆነ አፓርትመንትና ግራንድ ሞል ነው። አጠቃላይ ወደ 5200 ካሬ ሜትር ላይ የሚያርፍ አፓርትመንትና ግራንድ ሞል ነው። ቲፒካሊ ግን አፓርትመንቶቹና ግራንድ ሞሎቹ የሚያርፉት 5000 ካሬ ሜትር ላይ ነው። 200 ካሬ ሜትሩ ለሱቅ ኦነሮች ለፓርኪንግ ስፔስ ያዘጋጀንላቸው ቦታ ነው። አፓርትመንቱና ግራንድ ሞሉ ግን አጠቃላይ 5200 ካሬ ሜትር ላይ የሚያርፍ ነው። እላው ላይ ትላልቅ ሾፖች አሉ። ከ17 ካሬ ጀምሮ እስከ 50 ካሬ ድረስ የሚደርሱ የሱቅ አማራጮች አሉን። እንደ ኮሜርሻል ሴንተር ቅድም እንዳየናቸው ማለት ግን ይሄኛው ምንድነው የሚለየው? ቅድም ያየናቸው ትንሽ አነስ ያሉ ናቸው። ይሄኛው ግን ሞል ስታንዳርድ ነው። ትልቅ ዘመናዊ የሆነ ሞል ስታንዳርድ ነው እዚህ ጋር እየገነባ የምንገኘው። ምናልባት ከሜክሲኮም ጀምረን እስከ መካኒሳ ድረስ እስከ ጀርመንም አካባቢ በዚህም በጀርመን ብናይ ከተማችን ውስጥ በዚህ ሳይድ አብሶ ብዙ የተገነባ ሞል የለም እና ይሄ እዚህ ጋር የገነባ ነው የምንገኘው ሞል ለአካባቢውም አዲስ ነው። በተለይ ደግሞ ለከተማውም ጭምር እንደምታየው ከአስፋልት አጠገብ ነው። ከተማውንም ያደምቃታል ደግሞ አስፋልት ዳር በመሆኑ አንዱ አድቫንቴጅ እሱ ነው። በጣም እና ለከተማውም ውበት የሚሆን ዘመናዊ አፓርትመንትና ግራንድ ሞል ነው እዚህ ጋር የገነባ የምንገኘው ማለት ነው። በጣም አሪፍ፣ በጣም ደስ የሚል ነገር ነው።
ሌላው ደግሞ ምን አይነት የቤት አማራጮች አላችሁ? ሱቆችም አሉ ብለኸኛል እና ስፋታቸው ምናልባት ቤድሩም ምን ያህል ይኖረዋል ለመኖሪያ ቤት ሲሆን ይሄን የመሳሰሉትን ዲቴል ነገሮች እስቲ። እንግዲህ የንግድ ሱቆቻችን የሚሆኑት የኮሜርሻል ሱቆቻችን የሚሆኑት ከ17 ካሬ ጀምሮ አነስ የሚለው 17 ካሬ ነው። ከ17 ካሬ ጀምሮ እስከ 50 ካሬ ድረስ በተለያዩ የካሬ አማራጮች ሱቆች አሉን። እንደነገርኩሽ ይሄ ሞል ነው። ሞሉ እንግዲህ ደንበኞች የትኛውን ቦታ ላይ ሱቅ ቢገዙ ሞል ውስጥ ያው ሲገባ ታውቂያለሽ ሰው ሮቴት እያደረገ ስለሆነ የሚገዛው የትኛውን ቦታ ላይ ሱቆችን ቢገዙ ተጠቃሚዎች ናቸው የሚሆኑት። በተለይ ደግሞ እየተገነባበት ያለው ሎኬሽኑ እንደምታየው ሴንተር ላይ ነው። እንደምታየው ይሄኛው ከሜክሲኮን አልፎ ከሳር ቤት የሚመጣ መንገድ ወደ መካኒሳ የሚሄድ መንገድ ነው። በዚህኛው ጋር ደግሞ የምታየው ወደ ብስራተ ገብርኤል የሚወስድ መንገድ ነውና አዋሳኝ ቦታ ላይ ነው ያለው። ለንግድ በጣም ምቹ የሆነ ነው። ሰዎች ኢዝሊ አይተውት አክሰስ ሊያደርጉት የሚችሉት ቦታ ነውና በጣም አቬለብል የሆነ ቦታ ነው። አፓርትመንቶችም ከ106 ካሬ ጀምሮ ባለ 2 መኝታ ከ150 ካሬ ጀምሮ ደግሞ ባለ 3 መኝታ እስከ 183 ድረስ የካሬ አማራጮች አሉን በአፓርትመንት ደረጃ። እንግዲህ አፓርትመንት ላይ ምን አለ መሰለሽ አጠቃላይ እየገነባ ነው የምንገኘው 5 ብሎኮች ናቸው። ይሄኛው በዚህ ጋር ያለው የመጀመሪያ ብሎክ ነው። ብሎክ ኤ የምንለው ነው። እዚህ ጋር ደግሞ ብሎክ ቢ የምንለው አለ። እዚህ ጋር ጥግ ላይ ደግሞ ያኛው ደግሞ ብሎክ ሲ የምንለው አለ። እዚህኛው ጋር ከዚህ ጀምሮ ደግሞ ብሎክ ዲ አለ። እዚህኛው ጋር ደግሞ የሚገነባ አለ ብሎክ ኢ የሚባል አለ። እነዚህ 5 ብሎኮች ናቸው እየተገነቡ የሚገኙት። ሶ አፓርትመንትም እንግዲህ ደንበኞች በፈለጉት ወይ ከ106 ካሬ ጀምሮ እስከ 183 ካሬ ድረስ ለኮሜርሻልም ለመኖሪያም እነዚህን ሁሉ አማራጮች ተሟልተዋል እያልክ ነው? እየተበቃ ተሟልተዋል። በጣም አሪፍ። ሌላው ደግሞ ምን አይነት እንደ ውሃ፣ ኤሌክትሪሲቲ እንደዚህ አይነት ኔሴሲቲ የሆኑ ነገሮች እስቲ ምን አለው ላይክ ምን አክሰስ ማድረግ ይቻላል እንደ አንድ ተጠቃሚ ወይም እንደ ነዋሪ ምን አለ እዚህ ሪል ስቴት ላይ? እንግዲህ እዚህኛው ላይ ሳይታችን ደግሞ ድሮ ከነበሩን ሳይቶች በበለጠ ለደንበኞቻችን ብዙ አሚኒቲዎችን ይዘን የመጣ ነው። የመጀመሪያው ነገር እንግዲህ ቅድም ያየሽው ጂም አለ አይደል? ከዛ በጣም ሰፋ ያለ በጣም ቆንጆ ከዛኛው ልክ በዛኛው ስታንዳርድ ከዛኛው በበለጠ ስታንዳርድ ለነዋሪዎች ጂም ይኖራቸዋል፣ ስፓ ይኖራቸዋል። እንዲሁም ደግሞ ፉድ ኮርት ይኖራል፣ ሬስቶራንት ይኖራል፣ ዴኬር ይኖራል። ነዋሪዎች የትም ቦታ ሳይሄዱ እዛው አፓርትመንታቸው ላይ ወረድ ብለው ብቻ የትም ቦታ ሳይሄዱ እዛው መጠቀም እንዲችሉ እንደዚህ አይነት አሚኒቲዎች አሉት። አፓርትመንቶቹ ቅድም የሻለው 5 ብሎኮች ናቸው። አምስቱም ሁሉም 2 ኢሊቬተር አላቸው። አጠቃላይ ወደ 10 ኢሊቬተር አላቸው ማለት ነው። እያንዳንዳቸው ብሎኮች የየራሳቸው የሆነ ባክአፕ ጄኔሬተሮች አላቸው፣ ጋርቤጅ ሹተሮች አላቸው ማለት ነው። እንዲሁም ደግሞ ለፓርኪንግ ደግሞ ለሾፒንግ ኦነሮች ደግሞ ቅድም የነገርኩሽም ብዙ ቦታ የለም። ሾፕ ኦነሮች ብዙ ቦታ ፓርኪንግ አይኖራቸውም አሳይን የተደረገ ማለት ነው። እኛ ጋር ግን ለሾፕ ኦነሮችም የራሳቸው የሆነ ተብሎ ለብቻ ፓርኪንግ አላቸው። ሾፑ ደግሞ ወደ 5 ኢሊቬተር አለው ለብቻው ማለት ነው። ከአፓርትመንቱ ውጪ ለሾፖች 5 ኢሊቬተር አላቸው። እንዲሁም ደግሞ 2 ደግሞ ስኬሌተር አላቸው። ይሄ ሞል ላይ የምናገኘው የለም በዚህ ዘን የምንወጣው እንደ ሊፍት አይነቱ ማለት ነው። እሱም በተጨማሪ ሾፕ ላይ አለ ማለት ነው። ስለዚህ በቃ ባጭር አማርኛ የተሟላ ነው ያልከኝ። በቃ ይሄ እንዳልኩሽ ነው ቅድም ብዬሻለሁ። ለከተማዋም ውበት የሚሆን ዘመናዊ ሞል ስለሆነ እየገነባ ነው የምንገኘው። በሞል ደረጃ ዘመናዊ ሞል ነው እየገነባ የምንገኘው። በአፓርትመንት ደረጃም ደግሞ አካባቢው ምቹ ስለሆነ ለነዋሪዎች ጥሩ የሆነ ፋሲሊቲ ነው ይዘን የመጣ ነው ማለት ነው። ሌላው ጥያቄ ምንድነው አሁን ሳር ቤት ኢንቨስት ለማድረግ ለንግድ እንደገና ለመኖርም በጣም ምቹ የሆነ ቦታ ነው። ምክንያቱም ከተማዋ ሴንተር ላይ ነው ያለውና ከዛ አንጻር አንተ እስቲ ምን ትላለህ? በጣም አሪፍ። እንግዲህ ብዙ ጊዜ አፓርትመንት የሚገዙ ሰዎች ብዙ ጊዜ ለሁለት ነገር ነው። አንደኛው ለሬንታል ቫልዩ ወይም ለኢንቨስትመንት ነው። ሁለተኛው ደግሞ ገዝቶ ለመኖር ነውና ሳር ቤት እንደሚታወቀው ከተማችን ውስጥ ካሉ ዲፕሎማት ሰፈሮች ውስጥ ከሚባሉ ውስጥ ቁጥር 1 ሰፈር ናት። ሬንታል ቫልዩአቸውን በጣም ከፍተኛ ከሚባሉ ሰፈሮች ውስጥ አንዱ ነው። ለምሳሌ አሁን ይሄ እኛ አፓርትመንት ያለበት ቦታን እንደምታየው ከጎኑ ቫቲካን ኤምባሲ አለ፣ ከጎኑ ደግሞ ኢንዶኔዥያን ኤምባሲ አለ፣ ከጀርባችን ደግሞ ዩኤን አለ፣ ከጀርባው ደግሞ ሞዛምቢክ ኤምባሲ አለ። ብቻ ብዙ ኤምባሲዎች በአቅራቢያችን አሉና ይሄ ምንድነው የዲፕሎማት ሰፈር ነው።
ሰዎች እዚህ ላይ አፓርትመንት ገዝተው ነገር ለማከራየት እንኳን ቢፈልጉ በዶላር የሚያከራዩት ቤቶች ናቸው ማለት ነው። ለመኖር ቢፈልጉ ደግሞ ቦታው በጣም ነፋሻማ ነው እንደምታዩ በኤምባሲዎች የተከበበ ስለሆነ ለሁለቱም በቃ በጣም ጥሩና አሪፍ የሆነ ኢንቨስትመንት ነው። ለመኖርም በጣም ተስማሚ ነው። በዛ ላይ መሀል ከተማ ነው። ለመንገድ አክሰስም በጣም ቅርብ ነው። ሊኖሩበት ቢፈልጉ በጣም ምቹ ሰፈር ነው። የተለያዩ በቅርብ ርቀትም የሃይማኖት ተቋማት፣ ትምህርት ቤቶች እንዲሁም ደግሞ ሆስፒታሎችም የሚገኙበት ሰፈር ነው። አፓርትመንቱ እንደ አፓርትመንት ደግሞ ሌግዠሪ አፓርትመንት ነው። ሌግዠሪ ከሚያሰኘው ደግሞ ምንድነው ነዋሪዎች ሳይወጡ እዛው በአቅራቢያቸው ሾፒንግ ቢፈልጉ፣ ጂምናዚየም ቢፈልጉ፣ ዴይኬር ቢፈልጉ እዛው ያን ፋሲሊቲ እኛ ላይ ማግኘት ይችላሉና ቆንጆ አፓርትመንት ነው እየገነባ የምንገኘው። እንደነገርኩሽ ለሬንታልም ቢፈልጉ ወይም ደግሞ ለመኖር የሚፈልጉ ምቹ የሆነ ሎኬሽን ላይ የሚገነባ ትክክለኛው አማራጭ ነው። እሺ፣ ስለዚህ ካሳሁን ሌላው ደግሞ ምንድነው አከፋፈል ስነ ስርዓታችሁ ላይ በጣም ፍሌክሲብል ናችሁ የሚባል ነገር ከተማው ላይ ሰምቻለሁና እስቲ ስለሱ ያለውን ነገር ብታስረዳኝ ለኔም ለተመልካቾቻችን። በጣም ልክ ነሽ። እንግዲህ አፓርትመንቶቹን እንግዲህ ሳይቱን የዚህን ካየ ነው ስላከፋፈሉ ደግሞ እስቲ ቢሮ ገብተን ደግሞ ያለውን ነገር ላስረዳሽ ይቻላል? እሺ ካሳሁን፣ አሁን ደግሞ የምጠይቅህ ከዋጋ አንጻር እንዴት ነው ዋጋችሁ ተመጣጣኝ ነው ወይ የሚለው ነው። ምክንያቱም ብዙ ጊዜ ሪል ስቴት ሲባል ተያይዞ ስለ ፕራይሱ የሚመጣልን ኢሜጅ አለ አይደል? አሁን እኔ የምሳስበው ያው ኤክስፔንሲቭ ይሆናል የሚለው ነገር ሁላችንም ላይ የሚፈጠር ጥያቄ ነውና ተመጣጣኝ ነው ወይ ዋጋችሁ? ልክ ነሽ። ብዙ ጊዜ ሪል ስቴት ላይ ከሚጠየቁ ጥያቄዎች አንዱ የዋጋ ጉዳይ ነው። ያው ሶን ሴንሲቲቭ ያደርጋል። ምክንያቱም ማንም ሰው ዋጋ ረከስ ብሎለት ቢገዛ ደስ ይለዋል እና የኛ አፓርትመንቶች ምንድናቸው? ተመጣጣኞች ናቸው። ሎኬሽኑን ታውቂዋለሽ፣ ሳር ቤት ነው የሚገኘው ሎኬሽኑ። እኛ ይዘነው ከመጣ ፋሲሊቲ አንጻር እንዲሁም ደግሞ ከጥራታችን ይታወቃል ጀምሮ የምንሰራበት ማቴሪያል አለ። ከዛ አንጻር ዋጋችን ርካሽ አይደለም፣ ውድም አይደለም፣ ግን ተመጣጣኝ ነው። ደንበኞች በከፈሉት ልክ ተገቢውን የሆነ አሴት ያገኛሉ። አገልግሎቱ አንጻር ፌር የሆነ ፕራይስ ነው የምናስከፍለው። እንደነገርኩሽ ነው። ርካሽም አይደሉ ውድም አይደሉ፣ ግን ተመጣጣኝ ሆኑ። ደንበኛው የከፈለውን ገንዘብ በዛ ተመጣጣኝ ልክ እሱም አሴት ያገኛል ማለት። ለምሳሌ ባነሳለች ሱቆች ከ3 ሚሊዮን 600 ሺህ ብር ጀምሮ ነው ከ17 ካሬ ጀምሮ እየሸጥን የምንገኘው እና ቢስ በጣም ከአካባቢው አንጻር ስናየው በጣም ፌር የሆነ ፕራይስ ነው እና ዋጋዎቻችን እንደዚህ ይሄን ይመስላል። የበለጠ ደግሞ ቢሮ ሲመጡ ደግሞ ያለውን ነገር ደግሞ ያዩታል፣ ታደርጉታላችሁ። ሌላው ደግሞ እንዴት ነው ያከፋፈል ፕሮሰሳችሁ? ምን ይመስላል? ቅድመ ክፍያው፣ ፐርሰንቱ፣ እስቲ ስለዛ ነገር በደንብ ብሪፍ ብታደርግልን። እንግዲህ አከፋፈላችን ቅድመ ክፍያችን ያው 1% ነው። ከረንትሊ እያስከፈልን ያለ ነው። ከገና ጀምሮ እስከ ጥምቀት ያለው ጊዜ ላይ በ1% ቅድመ ክፍያ ብቻ ደንበኞች መግዛት ይችላሉ። አፓርትመንቱ አከፋፈል ላይ ምን መሰለሽ፣ ቅድመ ክፍያችን 10% ነበር። ኖርማሉ 10% ነበር ክፍያችን። ግን አንዳንዴ ሰው በዛ ደረጃ እጁ ላይ ገንዘብ ላይኖር ይችላል እና አፓርትመንቶቻችን ወይም ደግሞ ሱቆቻችንን መተው ከወደዱት ደንበኞች ባላቸው ነገር ልክ ለምሳሌ ቅድም እንደነገርኩሽ 17 ካሬ ነው። አጠቃላይ ዋጋው 3 ሚሊዮን 600 ሺህ ብር ነው። 36 ሺህ ብር ከፍሎ እስከ አንድ ወር ድረስ የዛ ሱቅ ባለቤት መሆን ይችላል። ከአንድ ወር በኋላ ግን 9%ቱን እንዲከፍል ኤክስፔክት እናደርጋለን። ምክንያቱም እንዳልኩሽ ዋናው ክፍያችን 10% ነው። ግን ደንበኛው 10% ራሱ በጊዜው ባይኖረው የአፓርትመንቱን ወይም ደግሞ የሱቁን አጠቃላይ ዋጋ 1%ቱን ከፍሎ እስከ አንድ ወር ጊዜ ውስጥ ምናልባት አሰባስቦ ቀሪው 9% ከአንድ ወር በኋላ መክፈል የሚችልበት ፔመንት ፕላን አለን። ይሄ በጣም አሪፍ ፓኬጅ ነው። በነገራችን በጣም አሪፍ ነው። ብዙ ሰው ይጠቀምበታል ብዬ አስባለሁ። ሌላው እንግዲህ የሚሆነው ደግሞ ይህን ከከፈሉ በኋላ ለምሳሌ አሁን 1% ከከፈሉ በኋላ ከአንድ ወር በኋላ 9%ቱ ሲከፍሉ 10% ይኖራል። ቀሪውን የሚከፍሉት ደግሞ ምንድነው በፕሮግረስና ታይም ቤዝድ ነው። ይሄም ለየት ያለ ነው ያከፋፈል ሂደት ነው። ብዙ ቦታ ላይ የምናየው ምንድነው ለምሳሌ ወይ ታይም ቤዝድ ይሆናል። ታይም ቤዝድ ማለት ምንድነው ደንበኛው በተቀመጠለት ሰዓት ለምሳሌ ዛሬ ከፍሎ የሚቀጥለውን ከ4 ወር በኋላ ኤክስፔክት ይደረግበት ይችላል። ከ4 ወር በኋላ ኤክስፔክት ሲደረግበት ግን ምናልባት ደንበኛው ምንም አይነት አፓርትመንቱ ላይ እንቅስቃሴ ላያገኝ ይችላል። ምናልባት እንደዚህ አይነት ሲፈጠር በአፓርትመንት ገዢው ላይ ትንሽ ቅሬታ ሊፈጠር ይችላል። ምክንያቱም ምንም እንቅስቃሴ ሳይኖር ጊዜው ስለደረሰ ብቻ ሲከፍል ትንሽ ዲስአፖይንት ሊሆን ይችላል። ሌላው ደግሞ አከፋፈል ሂደት ፕሮግረስ ቤዝድ ነው። ይሄ ፕሮግረስ ቤዝድ ደግሞ ምንድነው? ለምሳሌ አሁን የኛ አፓርትመንት ያለው ስትራክቸሩ 6ኛ ላይ ነው። ቀጣይ ለምሳሌ ኤግዛምፕል ነው የምሰጥሽ። የፕሮግረስ ቤዝድ አከፋፈል ማለት ቀጣይ 8ኛ ፍሎር ላይ ወይ ደግሞ 9ኛ ፍሎር ላይ ሲደርስ
ገዢው እንዲከፍል ኤክስፔክት ይደረግበታል። ይህ ደግሞ ለምሳሌ ሪል ስቴት ኦነሩ ፈጠን ብሎ ለምሳሌ በ2 ወር ጊዜ ውስጥ ወይም ደግሞ በ3 ወር ጊዜ ውስጥ ብቻ ፈጠን ብሎ አፓርትመንት ገዢው ሬዲ ሳይሆን ግንባታውን ብቻ ስለገነባ ደንበኛው እንዲከፍል ሊያስገድድ ይችላል። ይሄም ምናልባት ለደንበኛው ትንሽ ኮንፈርት ላይሰጥ ይችላል። ስለዚህ እኛ ምን አደረግን? ታይም ቤዝዱንም ፕሮግረስ ቤዝዱንም ሁለቱንም ኮምባይን አደረግንና ለምሳሌ ደንበኛው በ4 ወር ጊዜ ውስጥ በ5 ወር ጊዜ ውስጥ ለምሳሌ ደንበኛው መክፈል ሲጠበቅበት በዛች በታሰበችው ጊዜ ፕሮግረሱም ደግሞ በዛው ልክ ለምሳሌ ፕሮግረሱ ሳይሰራ በዛ በ4 ወር ጊዜ ውስጥ እንዲከፍል ኤክስፔክት አናደርግም። ከዛ ቀደም ተብሎ ደግሞ ፕሮግረሱ ለምሳሌ ተሰርቶ ቢሆንና ጊዜው ደግሞ ካልደረሰ ደንበኛው እንዲከፍል አይገደድም። ስለዚህ ታይሙንም ፕሮግረሱንም እኩል ኮምባይን ያደረገ አከፋፈል ስርዓት ነው ለደንበኞች ያመጣ ነው። አሪፍ ሲስተም ነው ብዬ አስባለሁ። ለተመልካቾቻችንም በጣም የሚደሰቱበት ዜና ነው። ሌላው ደግሞ ምንድነው እንግዲህ አሁን ከሪል ስቴት ጋር ተያይዞ ብዙ ትረስት ኢሹዎች አሉ አይደል? ይሄን ሪል ስቴት የእውነት አምኜ ገንዘቤን ኢንቨስት ላደርግ እችላለሁ ወይ? ቃል በተገባልን ጊዜ ግንባታው ተጠናቆ ንብረታችንን እንረከባለን የሚሉ ብዙ ጥያቄዎች ይነሳሉ። ያው ብዙ እንደዚህ አይነት ታሪኮች ስለምንሰማ ከዛ አንጻር ተመልካቾቻችን መግዛት የሚፈልጉ ምን ያህል እናንተ ላይ ሀሳባቸውን ጥለው እምነታቸውን ጥለው ወደ ግዢው ፕሮሰስ እንዲሄዱ ምን ጋራንቲ ያላቸው በእናንተ በኩል? በጣም አሪፍ ጥያቄ ነው ያነሳሽው። ይሄ ሁሉም ሪል ስቴት ገዢ ላይ በተለይ ፕሮግረስ ላይ ያለ አፓርትመንት የሚገዛ ሰው እንደዚህ አይነት ሀሳብ ይገባዋል። ምንድነው ቀላል ገንዘብ አይደለም ኢንቨስት የሚያደርጉት። ሪል ስቴት የሚገዙ ሰዎች ሴንሲቲቮች ናቸው። ምክንያቱም ቀላል ገንዘብ አይደለም፣ ኢን ሚሊየንስ ነው ገንዘባቸውን ኢንቨስት የሚያደርጉት እና የትኛው ድርጅታችን ላይ ኢንቨስት እናደርግ፣ የትኛው ድርጅት ነው ታማኝ? ምክንያቱም ብዙ ቃላቸውን የማይጠብቁ ድርጅቶች አሉ ከተማችን ውስጥ እና ከዛ ሀሳቤ ነው ብዙ ጊዜ ስጋት የሚገባው እና የእኛ ድርጅት እንደ ድርጅት እንግዲህ ቅድምም መጀመሪያ ላይ ያየናቸው ሳይቶች አሉና እነዚህ ሳይቶች እንደነገርኩሽ በ5 ዓመት ጊዜ ውስጥ ነው ገንብተን 3ቱን ሙሉ ለሙሉ ግንባታቸውን ለደንበኞች ያስረከብ ነው። ቀኑን ደግሞ ለደንበኞች አሁን በቅርቡ እናስረከባቸው ሳይቶች። ይሄ ምንድነው ለደንበኞች ቃላችንን ምን ያህል እንደምንጠብቅ ነው የሚያሳየው። ሁለተኛ ደግሞ ድርጅታችን ያለው ፋይናንሻል ስትሬንግዝም በጣም ከፍተኛ ነው። ቅድም ብዬሻለሁ 2 ሲስተር ካምፓኒዎች አሉን። አንደኛው ውድበር ነው፣ አንደኛው ደግሞ ጉመር የሚባሉ ናቸው። እነዚህ ሲስተር ካምፓኒዎቻችን በራሱ የተሰማሩት ኮንስትራክሽን ሴክተር ላይ ነው። እንግዲህ ውድበርን አሁን ለምሳሌ ብናየው የኮንክሪት የማምረት ስራ የሚሰራ ድርጅት ነው። እንዲሁም ደግሞ የሲሚንቶ የማምረት ስራ የሚሰራ ድርጅት ነው። ይሄ ድርጅት ለኛ ለሪል ስቴቱ ለሳይታችን በጣም የጀርባ አጥንታችን ነው። ከኛ እንኳን አልፎ ለተለያዩ ኮንስትራክሽን ላይ ለሚሰሩ ድርጅቶች ሪል ስቴቶች ራሱ ዲስትሪቢዩት የሚያደርግ ድርጅት ነው እና እንደዚህ አይነት በጣም ጠንካራ የሆኑ ባክቦን የሆኑ ሲስተር ካምፓኒዎች አሉን። በዛው ልክ ደግሞ ጉድመርም ለምሳሌ በጠጠር ማምረት ስራ የሚሰራ ድርጅት ነው። ይህም አሁን ይሄ ለምሳሌ ጉድበርን ባነሳልሽ በቀን ውስጥ ቢያንስ ወደ 1200 ኪዩብ ድረስ የጠጠር ማምረት ስራ የሚሰራ ድርጅት ነው እና በጣም ግዙፍ ካምፓኒ ነው። ለኮንስትራክሽን በጣም ያግዘናል። እነዛንም ሳይቶች እንደዚህ በፍጥነት ገንብተን እንድናስረክብ ካደረጉን ትልቁ ሚና ከተጫወቱት ፕሮጀክቶች መሀል እነዚህ ናቸው። እነዚህ ሲስተር ካምፓኒዎች ናቸው ያገዙናል። እና ይሄኛውም ሳይት እየተገነባ የሚገኘው በእነሱ እገዛ ነው እና እነሱ ትልቁን አስተዋጽኦ ያደርጋሉ። እንደዚህ አይነት ጠንካራ የሆኑ ሲስተር ካምፓኒዎች ስላሉ ቃላችንን እንግዲህ በጣም እንጠብቃለን። ሌላኛው ደግሞ ምንድነው አካባቢው ነው። ምክንያቱም ምናልባት አይተሹ ከሆነ ሴንተር ላይ ነው የሚገኘው። ከተማችን አዲስ አበባ ደግሞ በዚህ በኮሪደር ልማት በጣም እየተዋበች ትገኛለች። እንግዲህ አንቺ ራስሽ አስቢ፣ አሁን ከተማዋ እንደዚህ እያማረች ይሄ 5000 ካሬ ሜትር ላይ የሚያርፍ ደግሞ ዝም ብሎ አንድ ኮንስትራክሽን ሆኖ ቢቀመጥ ትንሽ የከተማውን ውበት አይቀንሰው? ስለዚህ ይሄ መንግስትም ለኛ እንደ ኃላፊነት ሰጥቶ ነውና አቅማችንን አይቶ ነው በዚህ ደረጃ እዚህ ሴንተር ቦታ ላይ እንድንገነባ ፍቃድ ያገኘ ነውና ከዛም አንጻር ሰዎች እንኳን ባይገዙን እኛ መገንባታችንን አናቆም። ምክንያቱም እንዳልኩሽ ግንባታው መጠናቀቁ አይቀርም። ምክንያቱም ለነዋሪዎች ወይም ደግሞ ለሾፕ ኦነሮች ብቻም ሳይሆን ይሄ ፕሮጀክት ለከተማዋም ሌላ ውበት ስለሆነ ውበቷን በእኛ ምክንያት እንድታጣ አንፈልግም አካባቢው ማለት ነው። ስለዚህ ደንበኞች እንኳን ባይገዙን እኛ መገንባት ቃላችንን እንጠብቃለን። ስለዚህ አሁን ታዲያ ተመልካቾቻችን መግዛት የሚፈልጉ አገር ውስጥም በውጭም ያሉ እንዴት ሊያገኟችሁ ይችላሉ? መልካም እንግዲህ ይህን ኢንፎርሜሽን አይተው እኛን ኮንታክት ማድረግ ለሚፈልጉ ሰዎች ከታች ስልክ እናስቀምጥላቸዋለን። በቴሌግራም፣ በዋትሳፕ፣ በየትኛውም ሶሻል ሚዲያ ላይ እኛን ሊያገኙ ይችላሉ። ዳይሬክቱን ደግሞ ደውለው ኦፊሳችንን መጥተው ደግሞ መረጃ ማግኘት ይችላሉ።
በጣም አመሰግናለሁ ካሳሁን ስለነበረን ቆይታ። እኔም ተመልካቾቼም እንግዲህ በቂ የሆነ ኢንፎርሜሽን ያገኘን ይመስለኛል እዚህ ላይ። አመሰግናለሁ። በጣም አመሰግናለሁ። ኑሮ በሸገር እናንተም ስለምትሰሩ ስራ በጣም እንደ ሴክተሩ ላይ እንዳለ ባለሙያ በጣም ነው ማመሰግነው። በጣም ነው ደስ የምትሉኝ። ምክንያቱም በቀላሉ ሶሻል ሚዲያን ተጠቅሞች አፓርትመንት የሚፈልጉ ሰዎች የእናንተን ፕሮግራም አይተው ልክ እንደ ብሪጅ ናችሁ እናንተ ደንበኛው የሚፈልገውን እና እንዲሁም ደግሞ ሻጩን ስለምታገናኙ እኛም እናመሰግናለን እንደ ድርጅት። ተመልካቾቻችን ከካሳሁንና ከጀንበሮ ሪል ስቴት ጋር የነበረን ቆይታ ይህንን ይመስል ነበር። እንግዲህ ሁሉንም ነገር እንዳያችሁት ነው። ዋጋቸው በጣም ተመጣጣኝ ነው። ህንፃዎቹ እጅግ በጣም ነው የሚያማምሩት። እንዲሁም ደግሞ ሎኬሽኖቻቸው የተመቹና አስፋልት ዳር የሆኑ ናቸው። ከዛም በተጨማሪ ደግሞ በታማኝነት ዙሪያም ልንተማመንባቸው የምንችላቸው ድርጅቶች እንደሆኑ አይተናል። በእኔ በኩል በጣም ወድጀዋለሁ። እናንተም እንደወደዳችሁ ተስፋ አድርጋለሁ። ኮንታክት ለማድረግ እንግዲህ አድራሻቸውን ተጠቅማችሁ ኮንታክት አድርጓቸው። አመሰግናለሁ።